ሰሞኑን ስለ ገነነ መኩሪያ እያጠናው ነውና ያው ሰይድ ኪያርም ስለ ገነነ መኩሪያ ሚስጥሮችን እየተናገረ ይገኛል። ገነነ መኩሪያ በኢትዮጵያ እግር ኳስ ላይ የተለያዩ ሀሳቦችን በማቅረብ ከአሰልጣኞች ጋር ለመስራት እንደገና ከፌዴሬሽኑ ጋር ለመስራት በጣም ከፍተኛ ትግል ለብዙ አመታት ራሱን በመስጠት ሌላ ነገር በቃ ሳያደርግ እንደገና ደግሞ ሌላ ነገር ሳያደርግ ብቻ ሳይሆን በትጋት በጣም የሞከረ ሰው ነው እና ህይወቱ መጨረሻ ላይ ያሳዝናል። እንደገናም ደግሞ ህይወቱ ከማለፉ በፊት ራሱ ህይወቱ ያሳዝን ነበር። ምክንያቱም ይህ ሰውዬ እየሰራ ሀሳቦችን እያቀረበ ሌላ ሰዎች ላይ የማይታዩ ባህሪያቶች እሱ ላይ ነበሩ። ገንዘብ አልነበረም ችግሩ። በጣም ከልቡ ሆኖ የኢትዮጵያን እግር ኳስ ለማሳደግ የታገለ ሰው ነው። አንድ ጊዜ ብቻ ኢንስትራክተር አብርሃም የብሔራዊ ቡድኑን በሚያሰለጥንበት ሰዓት እድል ተሰጥቷቸው ከእሱና ሰይድ ኪያር ሆነው አብረው ሊሰሩ ችለው ነበረ። ያው ሰይድ ኪያር እንደተናገረው አሪፍ እየተሰራ እያለ አብርሃም ከስራ ተባረረ እና በጣም የሚያሳዝንና የሚያስጠላ ነገር ነው እና የኢትዮጵያ እግር ኳስ ሁል ጊዜ የኢትዮጵያ ሕዝብ ስለ ኢትዮጵያ እግር ኳስ ሲወራ አብዛኛው ሰው አሁን ይቀልዳል፣ ይስቃል። ዋንጫ እንበላለን ሲባል የአፍሪካ ዋንጫ መብላት እንችላለን፣ ለዓለም ዋንጫ መሳተፍ እንችላለን ሲባል ቀልድ ይመስላል። ግን በደንብ ላስተዋለ ገነነ መኩሪያም ሲናገር የነበረው የ10 ዓመት የ15 ዓመት እቅድ አይደለም። በቃ አሁን መደረግ የሚችል ነገር አለ። አሁን ኢትዮጵያ በልጆቿ አሁን መሰራት የሚችል አለ። ብርታት ያላት ማለት የሚበረቱበት ጎን ስላለ በዛ በሚበረቱበት ጎን መጫወት ይችላሉ፣ በጉብዝናቸው ማለት ነው እና የተለያዩ የዓለም ክለቦች ውጤታማ ሲሆኑ የሚጠቀሙበት የጨዋታ ስታይል አለ። እነሱን ፊዚካላቸውን ፊት የሚያደርግ የሚችሉትን እሱን በደንብ አድርገው ፐርፌክት በማድረግ ውጤት ያመጣሉ እና አንድ አይነት የጨዋታ ስልት አይደለም። የዓለም ዋንጫን የበሉ ቲሞች የበሉበት አጫወት አንድ አይነት አይደለም። ብራዚል ዋንጫ ስትበላ የተጫወተችበት ሌላ ነው። ስፔን ስትበላ፣ ሁሉም ጣሊያን ስትበላ፣ ጀርመን ሲበላ የራሳቸው አጫወት አላቸው እና ኢትዮጵያም ደግሞ የኢትዮጵያ የራሷ ፊሎሶፊ ይዛ መጫወት ትችላለች እና በጣም የሚያሳዝነው ነገር ሲጀምር አዲስ ሀሳብ ለመቀበል ፈቃደኛ አይደሉም። ፌዴሬሽን ውስጥ እዛ አመራር ውስጥ ያሉ ሰዎች ከዛ በላይ ደግሞ በቃ አሰልጣኞቹም መስማት የሚፈልጉ አይደሉም። ህዝቡም ደግሞ በቃ ህዝቡን ተስፋ ቆርጧል። እንግዲህ ህዝቡ ላይ መፍረድ አይቻልም፣ ግን ህዝቡም በቃ ሲቀልድ ነው የሚውለው። የ10 ዓመት የ20 ዓመት ተብሎ ራሱ እቅድ ምናምን ይባላል። እንደዛ የሰሩ እኮ አሉ። እነ ቻይና፣ ኤዥያ ሀገሮች ውስጥ ቆይቷል መስራት የጀመሩ ተስፋ የቆረጡ። ሰይድም ሜንሽን አድርጎት ነበረ። ተስፋ ቆርጠናል ያሉ ሀገሮች አሉ። ብዙ አመት የገንዘብ ችግር የሌለባቸው ከአመታት በፊት ፕሮጀክት አድርገው ስራ የጀመሩ ግን የዓለም ዋንጫ ሰይድ እንዲያውም ሲናገር የነበረው 100 ዓመት በፊት ሲፎካከሩ የነበሩ ክለቦች እስካሁን ድረስ 8 ውስጥ 4 ውስጥ የሚገቡ ክለቦች ናቸው። እንትን አይደለም ይሄ ኢኮኖሚ በጣም ከፍ ስላሉ አይደለም። ኢኮኖሚ ከፍ ያሉ አገሮች ኳስ ላይ ጥሩ አይደለ። ኳስ ላይ የኢኮኖሚ ጉዳይ አይደለም። ኢኮኖሚ ትልቅ መሆን አለ፣ ያደጉት አገር መሆን አይደለም ኳስን ስኬታማ የሚያደርገው። እንገዳ የ10 የ20 ዓመት ምናምን ስለተባለ አይደለም። ኢትዮጵያ በ6 ወር ውስጥ በአመት ውስጥ ለውጥ ማምጣት የምትችል አገር ነች፣ ቢሰሙ ማለት ነው። ፌዴሬሽኑ ቢሰማ ትክክለኛ ሰዎችን እንትን ላይ ቢያደርግ፣ ስልጣን ላይ ቢያደርግ፣ ሀሳቦችን አገሪቱ ውስጥ ላባቸውን አንጠፍጥፈው እንቅልፋቸውን ሰውተው ዘመናቸውን እድሜያቸውን ሰውተው እያጠኑ ጥናት እያወጡ እየሰሩ ያሉ ሰዎች ሀሳብ በሚያቀርቡበት ሰዓት የሚሰማቸው የለም። እንኳን ሀሳባቸው ሊሰማ ተገፍትረው ነው የሚወጡት። ገነነ መኩሪያም ከሬዲዮ ጣቢያው ከሚሰራበት በዘበኛ ነው
ይሄን ሐሳብ ይዘህ የምትመጣ ከሆነ ውጣ ይተባል ሰይድ እንደተናገረው ማለት ነው። እና አይደለም ሐሳብ ሊቀበሉ ሐሳቡን ያመጣውን ሰው ራሱ ያሳድዱታል ማለት ነው። እና የሚቀልዱ ሰዎች አሉ፣ ህዝቡ ላይ የሚቀልዱ፣ እድሜዎቻችን ላይ የሚቀልዱ ሰዎች አሉ። በእድሜያችን አለ፣ ሰው አያምንም ግን አለ። ፊሎሶፊ አለ፣ የኳስ ፊሎሶፊ አለ። ኢትዮጵያን ፊት የሚያደርጋት ኢትዮጵያን ሊያሳካላት የሚችል የፊሎሶፊ አይነት አለ፣ የጨዋታ ስታይል አይነት አለ፣ ሐሳብ አለ። እሱን ሐሳብ ግን ብዙ አሰልጣኞች መቀበል አይፈልጉም፣ መስራት አይፈልጉም። ፌዴሬሽኑ ደግሞ ቀልድ ነው የያዘው። ፌዴሬሽኑ ሌላ የማይገናኝ ስልጣን ላይ ኳሱ ላይ መግባት የሌለበትን ሰዎች ያስገባል። ፌዴሬሽኑ በተከታታይ አሰልጣኝ ያመጣል፣ ያባረራል። የትኛውን አሰልጣኝ ማስቀረት እንዳለበት፣ የትኛውን አሰልጣኝ ማቆየት እንዳለበት አያውቅም። እና የሚሰራው ነገር በጣም የሚያሳዝን ነገር ነው። ማሳደድ ድረስ ህይወትን እስከ ማሳደድ ድረስ የሚደርስበት አገር ነው እና በጣም ያሳዝናል። ግን ስለ ገነነ መኩሪያ ሀሳቦች ገነነ መኩሪያን ማሰብ እሱን ማየት ስለ ሀገር መጨነቅ ነው። ምክንያቱም ይሄ ሰውዬ ሀገሩ ላይ የሀገሩ ኳስ ላይ ሲታገል የነበረ ሰው ነው እና ሲታገል እንደገና ሲበደልም የነበረ ሰው ነው። የሀገርን ጉዳይ ሀገርን ከፍ ለማድረግ ሀገርን ለማስተካከል ስም ለማስጠራት ተብሎ ዋጋ የከፈለ ሰው ነው። ስለዚህ አሁንም እኛ በህይወት ዘመናችን እሱን እያየን የሱን ታሪክ ሰምተን የሱን ሀሳቦች ሰምተን የሱን ህይወት አይተን መጮህ አለብን። መውረድ ያለበት ሰው መውረድ አለበት፣ መስተካከል ያለበት መስተካከል አለበት። በእድሜያችን መቀለድ የለበትም። እድሜ ይሄደ ዛሬ 17 15 ዓመት የሆኑት ወጣቶች ኳስ ተጫዋቾች አሁንም እንደዚህ ይሄ አሰራሩ የሚቀጥል ከሆነ ነገም የትም አይደርሱም። በቃ ነገ 30 ዓመት ይሆኑና በቃ አለቀብኝ ይላሉ። በቃ እና የሰው እድሜ ላይ የኛ የደጋፊ እድሜ ላይ የተጫዋቾች እድሜ ላይ እየተቀለደ ነው፣ በጣም እየተቀለደ ነው። እና ይሄ ቀልድ ደግሞ ቶሎ በፍጥነት መቆም አለበት። እኛም መጮህ አለብን። ስነ ስርዓት መያዝ አለበት። ፍትህ መሆን አለበት። ኳሱ ላይ ፍትህ መደረግ አለበት። ስነ ስርዓት መደረግ አለበት። ትክክለኛ ሰዎች መምጣት አለባቸው።